እኛ ሰዎች ስንባል ግን በጣም ጥቅመኞች ነን። በጣም በተለይ ከአላህ ጋር ባለን ግንኙነት በጣም ጥቅመኛ ነን። እኛ አላህን ሱብሓነሁ ወተዓላ ስንጠይቀው ያ ረብ ይህን ነገር አሳካልኝ፣ ያ ረቢ ሓጃ ይሙላልኝ ብለን የምንፈልገውን ነገር እንጠይቀዋለን። አላህ ሱብሓነሁ ወተዓላ ይቀበለናል። ያ አኺ አላህ አዛኝ ነው፣ መሐሪ ነው፣ ሩህሩህ ነው። ላኪን አላህ እንዲህ ካደረገልን በኋላ አላህን አመስግነን በመልካም ስራ እንደማስከተል ይህንን ኒዕማ በምን እናስከትለዋለን? በወንጀል። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን፣ የምትወዱትን ነገር ካሳያችሁ በኋላ ባመጻችሁ ጊዜ። ያ አኺ አንተ የምትፈልገውን ነገር የምትወደውን ነገር አላህን ጠይቀው። ያ ረቢ እንዲያደርግልኝ፣ ያ ረቢ ወፍቅኒ፣ ያ ረቢ ነጅሕኒ፣ ያ ረቢ አንብተህ ጠይቀኸው፣ አልቅሰህ ጠይቀው፣ አላህ አደረገልህ። ሳታለቅስም ጠይቀኸው፣ አላህ አደረገልህ። ላኪን አንተ በጣም በሚገርም ሁኔታ ይህንን ረስተኸው ትተኸው አላህን ስብሓነሁ ወተዓላ ታምጸዋለህ። አስከተለና ምን አለ አላህ ስብሓነሁ ወተዓላ? ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ ልአኺራ፣ ከእናንተ ውስጥ ቅርቢቷን ዓለም የሚሻ አለ፣ የሚፈልግ አለ፣ ዱንያን የሚፈልግ አለ ማለት ነው። ከእናንተም የመጨረሻውን ዓለም አኺራን የሚሻ አለ፣ የሚፈልግ አለ አላህ ሱብሓነሁ ወተዓላ።